ሞርፎ የልጆች አገልግሎት ሞርፎ የግሪክ ቃል ሲሆን ቅርጽ ማስያዝ ማበጀት የሚልን ትርጓሜ ይሰጠናል። ከእግዚአብሔር ለተቀበልናቸው የተወደዱ ልጆችን ጌታ ኢየሱስን የሚወዱ የሚመስሉ እንዲሆኑ የምንረዳበት የልጆች አገልግሎት ነው። በዚህ ፕሮግራም ትምህርቶች፣ መዝሙሮች፣ ፊልሞች እንዲሁም ታሪኮችን ሌሎችም ይዘት ያላቸውን ፕሮግራሞችን የምናቀርብበት ድንቅ የልጆች ፕሮግራም ነው። ትኩረታችን ማነጽ፣ መቅረጽ፣ ማሳደግ። ሞርፎ የልጆች አገልግሎት። ሰላም ልጆችዬ፣ ደህና ናችሁ? ሳምንታችሁ ጥሩ ነበር? የኔም በጣም ጥሩ ነበረ፣ እግዚአብሔር ይመስገን። ልጆችዬ አንድ ነገር ለምሳሌ ትምህርት ቤት ወይንም ደግሞ ቸርች ሊሆን ይችላል የሆነ ነገር ታውቁን ማለት አውቃችሁ ስትጠየቁ ፈርታችሁ ታውቃላችሁ? ወይ ደግሞ እንትና ታውቀዋለች ምናምን ስትባሉ ሮጣችሁ ተደብቃችሁ ታውቃላችሁ? የሆነ ነገር ለማድረግ ፈርታችሁ? እንደሱኝ ያውቃለሁኝ። እኔ ልጅ እያለሁኝ ልክ ስፈራ ሀና ታውቀዋለች ይሄን ነገር የታለች ሲባል ተደብቄ ፈርቼ ስለፈራው ማለት ነው። እንደሱ ናችሁ ታውቃላችሁ? እንደዚህ መጽሐፍ ቅዱስ ላይ የሆነ ሰው አለ። ከዛ በፊት ግን ባለፈው ሳምንት ስለምን ነበር ያወራ ነው? ህዝቡ ምን አለ? አዎ በቃ እግዚአብሔርን አንፈልግም ብለው ንጉስ አንግስልን ብለው ለሳሙኤል ጠየቁት አይደል? እግዚአብሔር ተደሰተ እንዴ? አልተደሰተም። ሳሙኤል ራሱ አዝኖ ነበር። ምክንያቱም እኔ ንጉሳቸው እያለሁኝ እኔ የምመራቸው እያሉ እኔን አንፈልግም ብላችሁ ሌላ ንጉስ እንፈልጋለን በማለታቸው እግዚአብሔርን አሳዝነው ነበር። ግን እንደዛም ሆኖ ግን ልጆችዬ የዛሬው ደግሞ አንደኛ ሳሙኤል ምዕራፍ 10 ላይ ምን እንደሆነ ታውቃላችሁ? ከዛ እግዚአብሔር ለሳሙኤል አለውና አይ በቃ እሺ ሂድና ብሎ ምልክት ሰጥቶት አንድ ሰው መረጠ። ተዛ ያ ሰው ተቀብቶ ተጸልዮለት ከሄደ በኋላ ሳሙኤል ህዝቡን ሁሉ ሰበሰበና በቃ እናንተ የማይሆን ነገር ነው የጠየቃችሁት፣ እግዚአብሔርን አሳዝናችሁታል። እንደዛም ቢሆን ግን የፈለጋችሁትን ሊሰጣችሁ ነው። ስለዚህ ዕጣ እናውጣ ብለው ከዛ ዕጣ ሲወጣ ወደ ሆኑ ሰዎች ላይ መጣ። ከዛ ደግሞ ድጋሚ ሲወጣ ከዛ እንዴ ሌላ ሰው አለ እንዴ? የት ነው ሌላ ሰው እንፈልግ ሲሉ ማንም አልነበረም። ያ ግን እግዚአብሔር የመረጠው ሰው ታውቁታላችሁ ስሙን? የእስራኤል የመጀመሪያው ንጉስ ማን ነው? አይ ዳዊት ሁለተኛ ነው። የመጀመሪያው ንጉስ ሳኦል። በጣም ጎበዝ ልጆች፣ ሳኦል ነበር። ልጆችዬ ሳኦል ቁመቱ በጣም ረጅም በጣም የሚያምር ሰው። ከዛም ደግሞ መጀመሪያ አህያ ጠፍቶ ያባቱ አህያ ሲፈልግ ከዛ ሳሙኤልን አግኝቶት ነበር። ከዛ በኋላ ነው የዚያን ጊዜ ሳሙኤል አንተ ለእስራኤል ንጉስ እንድትሆን ተመርጠሃል ተብሎ ሳሙኤል ዘይት በጭንቅላቱ ላይ አፍሶ መርጦት ነበረ። ከዛ ወደ ቤቱ ሲመለስ ነው ሳሙኤል ቅድም የነገርኳችሁን ሰብስቦ ሲፈልግ ሳኦል ተደበቀ። ፈርቶ በጣም ስለፈራ ዕቃ ውስጥ ተደበቀና ጸጥ። ከዛ ሳሙኤል ዕጣ ሲወጣ ሰዎቹ ሲፈልጉ እንዴ እኛ ሁላችንም ተሰብስበናል፣ ዕጣው ግን የወጣው ለሌላ ሰው ነው። የት አለ ሲል እግዚአብሔር ነበረ ሳኦል የት እንደተደበቀ ያወቀው። አይገርማችሁ? እግዚአብሔር እንዳልተቃላችሁ ለሳሙኤል ዕቃ ውስጥ ተደብቋል እዛ ጋር ነው ብሎ እግዚአብሔር ነገራቸው። ሌሎቹ ሰዎች እኮ ሳኦል እንደተደበቀ አላወቁም። ከደሞ የቱ ጋር እንደተደበቀ ራሱ አላወቁም። እግዚአብሔር ግን ሳኦል እንደፈራና በጣም እንደከበደው አውቆ እንደተደበቀ ስላወቀ እግዚአብሔር ተደብቆ ነው እዛ ዕቃ ውስጥ ነው ሲባል እስቲ ቆይ እንፈልገው ብለው ሲመጡ ሳኦል ተደብቆ ነበር። ናወጣ ተብሎ ሲወጣ እዛ ከነበሩት ሰዎች በሙሉ እሱ በጣም ረጅም በጣም ሰውነቱ የሚያምር ንጉስ የሚመስል ሰውነት ነው ያለው። አዩትና እንዴ አንተ ምን ሆነ ነው ሲባል በጣም ፈርቶ ነበር። ምክንያቱም ከዚህ በፊት ንጉስ አይቶ አያውቅም፣ ንጉስ ሆኖም አያውቅም። ስለዚህ ፈርቶ ነበር። ምክንያቱም ልጆችዬ የእስራኤል ህዝብ በጣም ብዙ ነው። 5 አይደለም ትንሽ 3 2 አይደሉም፣ በጣም ብዙ ህዝብ ነው። ልክ አሁን ቅድም እንዳልኳችሁ አንዳንድ ጊዜ ትምህርት ቤት ብዙ ልጆች ፊት መቆምን ፈራ የለ
አንዳንዴ ብዙ ህዝብ የተሰበሰበበት ላይ መቆም ያስፈራ የለ። ልክ እንደሱ ሳኦልም እኔ እንዴት ብዬ ነው የምመራው? ምክንያቱም ምንም ስለማያውቅ በጣም ፈርቶ ነበር። እግዚአብሔር ግን ፈርቶ የተደበቀውን ነገር አወቀ እንጂ አይ በቃ ይሄ ምንም ፈርቷል፣ ምንም እንደዚህ መደበቅ አልፈልገውም፣ ይሄ ንጉስ አይሆንም ብሎ አልናቀውም። እግዚአብሔር የሚፈሩትንም የማይችሉትንም ደካማ የሆኑትን ሰዎች በሙሉ ያግዛል፣ ያውቃል። ልጆችዬ እግዚአብሔር እናንተን እንደሚያውቅ ታውቃላችሁ? ጎበዞች ልጆችዬ እግዚአብሔር ከሰማይ ሆኖ ሁሉን ሲመለከት በቃ እኔ ማያው ትልቅ እድሜያቸው ከፍ ያለው ነው ማቀው አይልም። እናንተን ትንንሾቹን እና ደግሞ ከእናንተ ራሱ የሚሆኑት ትንንጦቹን ህፃናትን ሁሉ እግዚአብሔር ያውቀናል በስማችን። እሺ ማን ነበር እንደውም አንዳንድ ጊዜ ትምህርት ቤት አስተማሪዎቻችን በጣም ብዙ ተማሪ ስለሚሆኑ ስማችን ይረሱታል። ማን ነበረ ስም ይሏል፣ ምክንያቱም በጣም ብዙ ልጆች ስለሆኑ። እግዚአብሔር ግን ምድርን ሁሉ የሞሉት እነዚህ በጣም ብዙ ህዝቦችን ሁላችንንም ያውቀናል። ልጆችዬ ዛሬ ልነግራችሁ የፈለግኩት ልክ እንደ ሳኦል በስማችን ያለንበትን ቦታ የምንኖርበትን ሁሉ ነገር እግዚአብሔር ያውቃል። ደስ አይልም? በእግዚአብሔር የታወቅነን እግዚአብሔር ስማችን ማን እንደሆነ፣ እድሜያችን ስንት እንደሆነ፣ ምንፈልገውን ነገር፣ የማንወደውን ነገር፣ የት እንደምንኖር ሁሉ ነገር እግዚአብሔር ያውቃል። ደስ አይልም ልጆችዬ? እንዳታስቡ እሺ እኔ እኮ እግዚአብሔር ትንሽዬ ስለሆንኩኝ እኔ እግዚአብሔር አያውቀኝም፣ ደግሞ በጣም ስለምፈራ ይሄን ነገር ማድረግ ስለማልችል እግዚአብሔር በቃ አያውቀኝም እንዳትሉ እሺ። እግዚአብሔር በስማችን ስማችሁ ቤቲ ቢሆን ሳሙኤል ቢሆን ባርኮን ቢሆን የፈለጋችሁት አይነት ስም የእናንተ ቢሆን፣ እኔ ስሜ አሁን ማነው ስሜ? ሃና። ስለዚህ እግዚአብሔር ሃና ብሎ ስሜን ያውቃል። ደስ አይልም ልጆችዬ? ምንም ብትፈሩ ጎበዝ ብትሆኑ ምንም አይነት ሁኔታ ብትሆኑ እግዚአብሔር ያውቃቸዋል። እሺ ይሄን ነገር በጣም ልነግራችሁ ፈልጋለሁ። በምንም አይነት ስትፈሩም፣ አንዳንዴ ደግሞ በጣም ጎበዝ ሆናችሁ እንዴ አደርጋለሁም ስትሉ፣ አንዳንዴ ደግሞ ፈርታችሁ ወይኔ ጉዴ ፈላ ይሄን ነገር ማድረግ አልችልም፣ ወይኔ ጉዴ ፈላ እኔ በቃ መደበቅ ነው ፈልገው እንኳን ብትሉ እግዚአብሔር ያላችሁበትን ሁኔታ ያውቃል፣ ስሜታችሁን ይረዳል። እሺ ልጆችዬ በጣም ነው እግዚአብሔር እናንተን ትናንሾች ልጆችን በጣም የሚወዳችሁ፣ በስማችሁ ያውቃችኋል። እስኪ ሁላችንም አንድ ላይ እንደዚህ እንበል። እግዚአብሔር አይሰማም። አንድ ላይ እንበል እሺ። እኔ ካልኩ በኋላ ትደግማላችሁ እሺ። እግዚአብሔር ጎበዞች፣ እግዚአብሔር በስሜ ያውቀኛል። እስኪ አንድ ላይ እንበለው። እግዚአብሔር በስሜ ያውቀኛል። እኔ በጣም ነው ይሄንን ሳስብ መጽሐፍ ቅዱስ ላይ እግዚአብሔር በስሜ እንደሚያውቀኝ ሳቅ እንዴት ደስ እንዳለኝ። ለዛ ነው ለእናንተ ልነግራችሁ የፈለግኩት። እግዚአብሔር ያውቃችኋል? አዎ። እስኪ አንድ ላይ እግዚአብሔር በስሜ ያውቀኛል። እስቲ የዛሬ የቃል ጥናት ጥቅስ መዝሙር ላይ የሚገኝ ነው። እግዚአብሔር እስቲ የሚያውቀውን ነገር ደግሞ ሌላ እንመልከት። እስቲ ስክሪኑ ላይ በሚመለከተውን ቃል አብረን እንላለን። እሺ ልጆችዬ መጽሐፍ ቅዱሳችን ላይ መዝሙረ ዳዊት 147 ቁጥር 4 ላይ እንደዚህ ይናገራል። የከዋክብትን ብዛት ይቆጥራል፣ ሁሉንም በየስማቸው ይጠራቸዋል። እስቲ ድጋሚ እንበለው። የከዋክብትን ብዛት ይቆጥራል፣ ሁሉንም በየስማቸው ይጠራቸዋል። ወይኔ በጣም የሚገርም ነው ልጆችዬ። ማታ ወጣችሁ ሰማዩን አይታችሁ ታውቃላችሁ? ኮከቦቹ በጣም ትንንሽ የሚመስሉ በጣም ብዙ ናቸው። አይገርማችሁም? እነሱ እንኳን ትንንሽ የሚመስሉት ለኛ የሚታዩት፣ እግዚአብሔር ግን በየስማቸው ያውቃቸዋል። አይገርምም? እነሱን ካወቀ የኛን ደግሞ ልጆቹ ስለሆነ ስማችንን ያውቃል። ያውቃል የት እንደምንውል፣ ያውቃል የት እንደምንኖር። እሺ ልጆችዬ አንድ ላይ እንበለው እንደቀድሞ። እግዚአብሔር በስሜ ያውቀኛል። ልጆችዬ እግዚአብሔር በስማችን ስለሚያውቀን በጣም ደስተኞች ልንሆን ይገባል። ምክንያቱም ጌታ ኢየሱስ የኛ አምላክ ስለሆነ በጣም ደስ ሊለን ይገባል። ይህንን እግዚአብሔርን እናመስግነው። በስማችን ስለሚያውቀን የት እንደምንኖር፣ ምን እንደሚሰማን ልጆችዬ፣ ምን እንደሚሰማን ስንፈራ፣ አሁን ልክ ሳኦል ፈርቶ እንደተደበቀ መፍራቱን የሚያውቀው እግዚአብሔር ነው። ልክ እኛም በምናልፍበት ስትፈሩ፣ ስታዝኑ፣ ሲያማችሁ እግዚአብሔር ያውቃል።
ለመሰላችሁ በስማችሁ ስለሚያውቅ ልክ ከዋክብቶችን በስማቸው እንደሚጠራቸው እኛንም በስማችን እግዚአብሔር ያውቀናል። ስለዚህ ነገር ጌታን እናመስግነው አንድ ላይ እስኪ እንጸልይ። ጌታ ኢየሱስ በጣም ነው የምናመሰግን። በስማችን ስለምታውቀን እናመሰግንሃለን። ልጆችህ ስላደረከን እናመሰግንሃለን። በጣም ስናዝን ስለምታውቅ፣ ስንደሰት ስለምታውቅ፣ እንደገና ደግሞ ስንፈራም ስለምታውቀን፣ በስማችን ስለምትጠራን እናመሰግንሃለን። ስላስተማርከን ተመስገን። በኢየሱስ ስም አሜን። እግዚአብሔር በስሜ ያውቀኛል። ልጆችዬ በጣም ነው የምወዳችሁ። የሚቀጥለው ሳምንት ደግሞ ሌላ ትምህርት ይዤላችሁ እመጣለሁ። እሺ፣ እስከዛ ድረስ ግን መልካም ሳምንት፣ ደህና ሁኑ። ሞርፎ የልጆች አገልግሎት። ሞርፎ የግሪክ ቃል ሲሆን ቅርጽ ማስያዝ፣ ማበጀት የሚልን ትርጓሜ ይሰጠናል። ከእግዚአብሔር ለተቀበልናቸው የተወደዱ ልጆችን ጌታ ኢየሱስን የሚወዱ የሚመስሉ እንዲሆኑ የምንረዳበት የልጆች አገልግሎት ነው። በዚህ ፕሮግራም ትምህርቶች፣ መዝሙሮች፣ ፊልሞች እንዲሁም ታሪኮችን፣ ሌሎችም ይዘት ያላቸውን ፕሮግራሞችን የምናቀርብበት ድንቅ የልጆች ፕሮግራም ነው። ትኩረታችን ማነጽ፣ መቅረጽ፣ ማሳደግ። ሞርፎ የልጆች